እስቲ ጋይስ አንድ ይሄን ቪዲዮ እያየን በሲንግልነት ጉዳይ ሀሳብ እንቀያየር እንስማው። ሃይ ጋይስ አንድ መልእክት ልንገራችሁ ከመተኛቴ በፊት በጣም የሲንግልነት ጉዳቱን ልንገራችሁ። በጣም የሲንግልነት በጣም ከባድ ጉዳቱ ምን እንደሆነ ታውቃላችሁ? በጣም ሰላማችሁን ከመውደዳችሁ የተነሳ ሰላም ላይ መሆናችሁን እኔም እንደ ሌላ ሲንግል እንደሆነ ሰው እንደ ወንድ ማለት ነው። ምንም የምታዩት ነገር የለም። ምንም የሚያስጨንቃችሁ ነገር የለም። ስፔሻሊ የወንድ ጭንቀት የለባችሁም ጭንቅላታችሁ ውስጥ። ምን አረገ ያ ወንድ፣ የት ገባ፣ የት ወጣ የሚባለው ነገር የለም ጭንቅላታችሁ። ላይፍ በቃ ይሄ ነው ማስበው። እኔ ምንድነው ምን አይነት ሞይስቸር ነው መጠቀም ያለብኝ፣ ሆምወርኬን በስንት ሰዓት ነው መስራት ያለብኝ፣ ወይኔ ለጓደኛዬ ሳልደውልላት፣ ወይኔ ነገር ምን ምግብ ይዤ ነው የምገባው፣ እንዴት ነው ሚልን ፕሪፕ ማደርገው፣ የት ቦታ ነው ስራ አፕላይ ማደርገው፣ ራሴን እንዴት ነው ማሳድገው ብዬ ነው እንጂ ማስበው ማለት ነው። ምንም ጭንቅላቴ ውስጥ እግዚአብሔርን እየቀለድኳችሁ አይደለም። አንዳንድ ሰዎች በሰራሁት ቪዲዮ እንትን እየሰሩ ነው። አንዳንድ ቪዲዮዎች የኔን ቪዲዮ አስቀምጠው እየሰሩ ነው እና ምን ይላሉ? ወይኔ እቺ ልጅ አትናገሯት በእናታችሁ። ይሄ ብዙዎች ጋር ያላሰሰብ ነው በነገራችን ላይ። ማታ እንዴት ቤቷን ዘግታ እንደምታለቅስ አታውቁ። አረ እኔ ተስማምቶኛል፣ እያለቀስኩ አይደለም። እግዚአብሔርን የምተኛው እንቅልፍ እኔ የምፈራው እንደዚህ ሆኜ እንዳልቀር ነው። ይሄን ሰላሜን ወድጄው እንዳልቀር ነው ምፈራው። ደህና ነኝ አታስቡ። ኮሜንት ላይ የገቡ ብዙ ሰዎች ማፊያ አይዞሽ አትስሚያቸው አይዞሽ ይላል። አረ እኔ እናንተ አይዟችሁ፣ እኔ ደህና ነኝ። ማርያምን ነው የምላችሁ። ያው ለጥልል ነው ክብሩ ይባለ መድኃኒዓለም። እሺ እንግዲህ እንደሰማችሁት ማፊ ትባላለች። እንግዲህ ሶሻል ሚዲያ ላይ በጣም ማከብራለች ናት። ያው ሲንግልነት ላይ የራሷን ሀሳብ ሰጥታለች። ሲንግል ሆኖ መኖር ስፔሻሊ ውጭ ሀገር ላይም ሀገር ቤትም ነው። በተለይ ውጭ ሀገር ላይ ደግሞ ስትኖሩ እኔ የማምንበት ነገር አለ። በትዳር ውስጥ ሆኖ መኖር በረከት ነው፣ መባረክ ነው። ልጆች ያሉት ነው፣ ብዙ ነገር አለ። ላይክ ደስተኛ ሆናችሁ የምትኖሩት ትዳር ህይወት ከሆነ ማለት ነው። ተፈጥሮም እንደዛ ነው እና ሲንግልነት እኔ አሁን ሲንግል ነኝ። ምንም ልክ እሷ የምትኖረውን አይነት ህይወት ነው የምኖረው፣ ግን ደስተኛ አይደለሁም ሆነስትሊ። ያን ያህል በጣም ነፃነቱ ኤክሳይትመንት የሆነ ያጣሁት ነገር እንዳለ ነው ፊልም ማድረገው እና ኦልሞስት እድሜያችን ከሷ ጋር ተመሳሳይ ነው። ፊሊንጋችን ደግሞ የወንድና ሴት ስትሆን እንትኑ ይለያያል ምንም ቢሆን ማለት ነው። እና እሷ አሁን ባለችበት እድሜ ሺስ ሃፒ በዚሁ ደስተኛ ሆኜ እንግዲህ በዚሁ ሳላገባ እንዳልቀራኝ ነገር ነው ስትል ሰምታችኋታል። እና ያ ላይክ ይሆናል መጨረሻው እንደዛ ነው የሚሆነው። ላይክ ይሄንን እስከ መጨረሻው የምትወጁ ከሆነ ላይፍ እንደዛ ሆኖ ነው የሚቀረውና የራስን ሰው በጣም የምትወዱትን ታይፓችሁን ላይክ እንደዛ አይነት ሰው ካገኛችሁ ትዳር ላይ በረከት ነው በእውነት ነው። እሱን ነው ካላገባችሁ ወይም እንደዛ አይነት ነገር ውስጥ ካልሆናችሁ ያንን በረከት ነው የምታውቁት ብዬ ነው የማምነው። እና በትዳር ውስጥም ደግሞ በጣም ብዙ በረከት አለ። ልጅ ማለት በረከት ነው። ልጅ ኖሮ ቤት ውስጥ እኔ ብዙ ፋሚሊዎችን የማያቸው አሉና ልጅ ኖሯቸው ቤተሰብ ውስጥ ምን አይነት ደስተኛ ህይወት እንደሚኖሩ እና ህይወት ይሄ ብቻ አይደለም። በልቶ ጠጥቶ ጓደኛ ተዝናንቶ ምናምን ተቀባብቶ አምሮ መኖር ብቻ አይደለም ህይወት፣ ግን ሌላ ደግሞ አለ። በእግዚአብሔር በረከት ውስጥ ያለ ህይወት ነው የትዳር ህይወት ማለት ነው። ቆንጆ የትዳር ህይወት፣ ደስታ የተሞላበት የትዳር ህይወት ማለት ነውና እኔ ትዳርን በጣም አፕሪሼት አደርጋለሁ፣ አበረታታለሁ። ግን ትዳር ውስጥ ሁሌም ሰላም፣ መከባበር መኖር አለበት። እንደዛ ያለ ትዳር ሲሆን ነው በተለይ ደግሞ ውጭ ሀገር ላይ በፍቅር መኖር የምችሉት። ስለዚህ ብንችል ለማጽናናት ከሆነ ይሆናል። ግን ላይክ እንደ ትክክለኛ ነገር ትዳርን ሲንግል ሆነ መኖርን አፕሪሼት ማድረግና ላይክ ሰዎች ሁሉ በዛ መልኩ እንዲኖሩ መገፋፋት ተገቢ ነው ብዬ ስለማላምን ነው። አግቡ፣ ተጋቡ። you have to find the right person for you guys። ቁንጅና ኪስ ምናምን አይታችሁ አታግቡ። ወንዶችም ሴቶችም ማየት ያለባችሁ ለእናንተ የፍቅር ህይወት ወደፊት ህይወት መሆን የሚችል ሰው ነው ወይ ወልደ ከብደ ስትኖር አብሮ ያን ነገር አብሮ የሚዘልቅ ሰው የሚሆን ሰው ነው ወይ ብላችሁ እዛ ላይ ፎከስ ማድረግ እንጂ
ዝም ብሎ መልክ ላይና ኪስ ላይ ብቻ ፎከስ ማድረግ መጨረሻው ልጆችን ነው ለስቃይ መዳረገው። አንተም ደስተኛ ያልሆንክበት ህይወት እንድትኖር ነው የሚያደርግህና አመለካከት የኔ ይሄ ነው። የእናንተስ? በኮሜንት እስቲ ያሳውቁኝ። ሰላማችሁ በዚህ